አንዳንዴ ቤት ውስጥ ቲክቶክ ብትጠቀሚበት ዩቲዩብ መታይበት ያው እንደ እናቴ ያንስሻል ግን ትንሽ አነስ ያለች ነገር ለእናቴ ይሄ ቪዲዮ ደግሞ 5000 ላይ ከገባ ቀጣይ 13 ፕሮ ማክስ እናቴ የኔ በጣም ነው የምወድ አሚርዬ እኔ ያንተን ክፋት ለኔ አድርገው አሚርዬ እኔ ከልጅ አሚርዬ ያንተ ምን በወጣ እኔን ታስከፋኛለህ እኔ በጣም ነው የምወድ በጣም ነው የማከብር የኔ ልጅ ኧረ ምንም አይገባም ቅርታ የምትጠይቅበት ምንም ጉዳይ ምክንያትም የለም አሜን በዚህ አምናለሁ ትልቅ ቦታ እንደምትደርስ መኪና ገዝተህ በመኪና ለማንሸራሸር ያብቃ ካሜሪዬ ምንም ክፉ ነገር ካሁን በኋላ ክፉ ነገር አይንካ እሺ ሰላም ውድ ነው የተከበራችሁ የኛ ፋሚሊዎች እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ አልহামዱሊላህ ብዙዎቻችሁ እንዳሳስባችሁ አውቃለሁ ብዙዎቻችሁ እንዳስከፋችሁ አውቃለሁ በዚህ ዩቲዩብ ቻናል ደግሞ ከመጣው ያው ቆይቻለሁ ምክንያቱም ትንሽ ጋፕ ነበርና ጥሩ ሁኔታ ላይ ስላልነበርኩኝ እኔ ጠፍቼ ነበር ብዙዎቻችሁ እናቴን ማለትም የቤቲ እናት ማለት ለኔም እናቴ ነችና እናቴን ሰው ነው የሚነግረኝ ያው እኔ ብዙ ቪዲዮ አላይምና ሰው መጥቶ እየነገረኝ እንደምትቆጧት ምን እንደምትሏት እያየው ነበርና የቤቲ እናት ማለት የኔ ትክክለኛ እናት ማለት ነች ምክንያቱም ቤቲን አሳድጋታለች እኔ ብዙ ነገሮችን መክራኝ ገስሳኛለች የቤቲ እናት ማለት ለኔ ሁሉ ነገር ነች ከእናትም በላይ ነች በእድሜም ትበልጠኛለች ከኔ በለጠ ልጅ አድርሳለች እና ስለዚህ እናቴ ነች ማለት ይቻላል እና የቤቲን እናት በቃ ክፉ ነገር ሲነካት ማየት አልፈልግም ክፉ ነገር ሲደርስባት መስማትም አልፈልግም በባለፈው ደግሞ በጣም እንትን ብዬ ነበር የኔ ፕሮግራም ላይ የኔ የሰርግ ፕሮግራም ላይ ተገኝታ የያዘችው ስልክ ጥሩ አልነበረምና ያው እንደ እናት ያው ብዙም እንደዚህ የሚያዩበት ነገር ብዙም እንትን አይመቻችላቸው ስለዚህ እኔ ደግሞ ለእናቴ አንድ ሰርፕራይዝ አለኝ ብዙ ጊዜ የተጠቀምኩባት በጣም አሪፍ ስልክ ሶሻል ሚዲያ የሚያስጠቅም የሚያሳያት እኛ ቪዲዮ ስንፖስት የሚያሳያት አንዳንዴ ቪዲዮ መፖስትበት ያው እንደ እናት ይሄ ለእናት ትንሽዬ ስጦታ ነው ምክንያቱም ለእናት ምንም ነገር ቢሰጥ ያንሳታል የጀነት እግር ያለ ጀነት ያለው የእናት እግር ስር ነው ብችል አይፎን በገዛላት ደስ ይለኝ ነበር ግን ያው ባለው ነባራዊ አንፃር ያው እኔም ገና ወደ ጤንነቴ የተመለስኩት ያገገምኩ ነው ብዙ ነገሮችን አጥቻለሁ ብዙ ነገሮች ዊዝድ ሆነዋል በዛ ምክንያት ደግሞ አሁን ላይ ይሄንን ነገር ለእናቴ ማድረግ አልቻልኩም ግን ያው እንደ ልጅ ለእናቴ እቺን ስጦታ አስቤያለሁ እና ደግሞ ስታየው በጣም ደስ ይላታል ብዬ አስባለሁ ስለዚህ ይሄም ደግሞ የልጇ አካውንት ነው ይሄን ቪዲዮ ላይክ ሼር ሰብስክራይብ እንዲሁም እናትህ ሺህ ዓመት ትኖርልህ እናትህ ሺህ ዓመት ትኖርልህ እያላችሁ ሁላችሁም ኮሜንት ብታረጉ እኔ ወዳጆች እንደሆኑ አውቃለሁ በጣም ደግሞ እወዳችኋለሁ እና እናቴ ከምንም በላይ እንደዚህ ጤነኛ ሆነ በማየቷ በጣም ተደስታለች እኔ ጥሩ ሁኔታ ባልነበርኩበት ሰዓት እኔን ለማግኘት ብላ ብዙ ኪሎ ሜትር ተጉዛ መጣ እንዳስከፋዋትም እኔ አላስታወስኩም እውነቱን ለመናገር ግን በዙሪያ ያሉ ሱመያ ነግራኛለች እናትህ ነች ምንም ቢሆን ስለዚህ ሱመያ ነች እንደውም ራሱ ጠይቃት እናትህን እግሯ ስር ወድቀ ይቅርታ ጠይቃት አንተ ጥሩ ባልነበርክበት ሰዓት ሱመያ እኔ ማስከፍቻታለሁ አንተ ማስከፍታታል አንቺ የቤቲ እናት ነሽ ብለሃታል እሷ ደግሞ የቤቲ እናት እንዳልሆነች ያው ሁላችሁም እንደምታውቁት ነውና ከካሜራ በፊትም ከካሜራም ጀርባ በጣም ምስኪንና ጥሩ እናታችን ነች ስለዚህ ዛሬ እስቲ ሰርፕራይዝ አረጋታለሁና ምን እንደምትል አብረን እናያለን ምክንያቱም ያው እንደ እናት ደስ ይላታል ብዬ አስባለሁ ልጇ እንደዚህ ከሁሉም ከስጦታው በላይ እኔ ጤነኛ ሆኜ ስታይ እናቴ በጣም ደስ ይላታል ብዬ 100% እርግጠኛ ነኝ ምክንያቱም እናት ከሁሉም በላይ የምትፈልገው የልጅን ጤንነት ነው እንጂ
ቁሳቁስ ነገሮች አይደለም። ቁሳቁስ ነገር እናትን አያግዛትም፣ እናትን አይደልላትም። እና ከሁሉም በላይ ጤነኛ በመሆኔ በጣም ደስ እንደሚላት 100% እርግጠኛ ነኝ። ያው ሁሌም እንደምለው እናት ለምን ትኑር አጎንብሳ ቅማል ትቀምሊለ ወይ በጨለማ ዳብሳ ትለኛለች የኔ እናት። ያው ምን ለማለት ፈልገው ነው? እናት ምንም ብትሆን እናት ነችና እናት አንተ እንኳን ብታጠፋ እናትህ አንተ ነህ ይቅርታ መጠየቅ ያለብህ እንጂ እናት ምንም ብታጠፋ ትክክል ነች፣ ምንም ብትል ትክክል ነች። ስለዚህ የቤቲ እናት ማለት ደግሞ የኔ እናት ነች። ስለዚህ ወደ ቤተሰቦቼ እሷን ዛሬ ደስ እናሰኛታለን። እሷ ደስ ሲላት እናንተም ትደሰታላችሁ። ብዙዎቻችሁ ያው እንደምናውቀው ከእናታችሁ ተለያይታችሁ የምትኖሩ እህት ወንድሞቼ ናችሁና እንደውም እናንተ ናችሁ ደስ ሊላችሁ የሚገባው። እናቴን እንደዚህ ማሰቤ እናንተ በጣም ደስ ሊላችሁ ይገባል። እና ጎበዝ በርታ ብላችሁ ማበረታታት ነው ያለባችሁ። የቤቲ ወንድምም በጣም ጥሩ ልጅ ነው። በሚችለው አቅም እንደ ወንድም እንደ ጓደኛ ሲያማክረኝ ነበር። እሱም እናቱን ለማገዝ ብዙ ነገሮች ያደርጋል። እኔን ጥሎ አልጣለኝም። እኔ በታመምኩበት ሰዓት እንደውም ስልኬን ራሱ አውጥቼ ባሳያችሁ ያው ስልኬ እጄ ላይ የለም፣ ግን ብቻ በሱመያ ስልክ ማለት እኔ እንጃ በቀን ከ20 ጊዜና ከ30 ጊዜ በላይ ሳይደውል ውሎ አያድርም። ሱመያን ይጠይቃት ነበር። አሚር እንዴት ነው አሁን? ምን አይነት ጤንነት ላይ ነው ያለው? ምን እያደረገ ነው እያለ በጣም ብዙ ጊዜ እንደውም ይሰለቻትና ሱመያ ራሱ ማለት አላነሳት ትለዋለች። በጣም ሲጨቀጭቃት ያው እናትየውም የቤቲም እናት ደውል እያለች ስታስጨንቅ በቃ ስልክ አላነሳ ስላት እኔ ልጠይቀኝ ብዙ ኪሎ ሜትር መጣች። እሷም ያው እንደዛ አደረገ። ያ ትንሽ ነርቨስ በኝ ነውና ቆየችብን። ትንሽ እንጠብቃት እናታችንን። ከዛ ስትመጣ ሰርፕራይዝ እናደርጋታለን። ይሄን ቪዲዮ 5000 ላይክ አስገቡልኝ። እኔ የምትወዱ ቤተሰቦቼ ወዳችኋለሁ። እስክትመጣ እንጠብቃት። ያው እንግዲህ ከልጇ ጋር ነው። እኔን አንድ ቀን ይዛኛ አዞርም፣ ልጇን ግን ይዛ ትዞራለች እናቴ። አራት እኔ ልጅሽ አይደለሁ እናቴ። ከልጆቼ በላይ ነህ አሚርዬ። ያንተን ወንድም አለም እንዴት ነህ? አማን ነው ሁሉ ሰላም? ያንተን ደስታ እሺ፣ ያንተን ደስታ እኔ ሁሌ ደስታዬ ነው። በጣም ነው የምወድህ አሚርዬ። እኔ ያንተን ክፋት ለኔ አድርገው አሚርዬ። እኔ ከልጆቼ በላይ ከልጆቼ የበለጠ ወይም ከልጆቼ እኩል ልጅ ከልጅ አይበላለጥ፣ ከልጆቼ እኩል ነው ማይ። ስለዚህ ደስ ብሎኝ ፕሮግራም ላይ ተገኝቻለሁ። ለዚህ በመብቃት እንደው ተሽሎ ለዚህ በመብቃት ለዚህ መድረስ ፈጣሪ ምስጋና ይድረሰው። እኔ በጣም ነው አንተን አዎ እናቴ እያየሁ ፕሮግራሙ ላይ ከኔ በላይ ነው እናቴ ነበረች በጣም የተደሰተችው። ፕሮግራሙ ላይ ከመገኘት ሁሉም ሲያረፍዱ ከመገኘታቸው 5 ሰዓት በፊት ነው ቀድማ የተገኘችው እናቴ። በጠዋት መታ የኔ ፕሮግራም ለማደስ ጉድ ስትል ፕሮግራም እንግዳ ለማስተካከል እንግዳ ለማስተናገድ ተፍተፍ ስትል የነበረችው እሷ ውድ እናቴ ነችና ከጀርባም ሆና ከጎንም ደግሞ እናቴ አሁን ይቅርታ ልጠይቅሽ የምገባው እኔ ጥሩ ባልነበርኩበት ሰዓት እናቴ እንዳስከፋሁሽ ሰምቻለሁና በጣም ይቅርታ እናቴ። አረ አንተ አውቀህ አይደለም ካለብ ሁኔታ ነው እንጂ አንተ እናትን ልታስከፋ አንተ ማንንም አታስከፋም አሚርዬ። እኔ ባንተ በጣም ነው የምተማመነው፣ በጣም ነው ማከብር፣ በጣም ነው ሞድ ከማንም በላይ። ስለዚህ ምንም አላስከፋኝም። እኔ ያቀር ሊለኝም አይገባም አላለኝም። ነገር ግን እኔ አንተን በማስመሰል አይደለም ሞድ የልብ እዚህ አንጀቴ ውስጥ እኔ ያኔ የታመምክ ጊዜ እኮ አንጀቴ መቆጣጠር አቅቶኝ አንጀቴን አስሬ ነበር አሚር እንደዚህ ሆነ በተባለ ሰዓት። ስለዚህ እኔ አሚር ያንተ ምን በወጣ እኔን ታስከፋኛለህ? እኔ በጣም ነው የምወድ፣ በጣም ነው የማከብር የኔ ልጅ። አረ ምንም አይገባም። ይቅርታ የምትጠይቅበት ምንም ጉዳይ ምክንያትም የለም። ለምን አንተ ልጄ ነህ፣ ምንም ያደረከውም ነገር የለም። ስለዚህ እኔ አንተን በጣም ነው የምወድ፣ በጣም ነው የማከብር። ለበለጠ ደስታክ ደግሞ ገቤን አስሬ ሰርገል
ሰርግህን ለመደገስ ያብቃ ኢንሻአላህ። ደግሞ በደንብ ነው የሚያበቃሽ እናቴ። አዎ ያውዬ ሚዜ አልተደረገም እናቴ፣ ግን እሱም እንዳዘንሽብኝ ደግሞ ሰምቻለሁ። ሚዜ ያው ለምን ሚዜ ያልሆነም ብለሽ ቤቴ ሰውጣ ሚዜ ሆናለሁ ብዬ ወጥቼ ያው እንግዲህ እኔም የችኮላ በጓደኞቼን ነው እንትን ያደረኩት። ቀጣይ ደግሞ ያውዬ ሰርግ ላይ ሚዜ ይሆናል። ዋናው ላይ አንደኛ ግን ሚዜ ከሆነ ኦሊ ሻይሎ አረ ከኦሊ ጋርማ ይስማማሉ፣ ችግር የለም። በቃ እጣ ይጣልላቸውና አንደኛና ሁለተኛ ሚዜ ይጣላል። ያ የእናንተ ጉዳይ ነው፣ የኔ ጉዳይ አይደለም። እኔ ምንድነው ምግቡንም መስራት፣ ማስተናገድ፣ መደገስ፣ ማዘጋጀት ነው ከኔ የሚመለከተው። ያ የሚዜ ጉዳያችሁን ማስተባበር፣ ማስተካከል የእናንተ ፋንታ ነው። ይሄ የልጅ ጉዳይ ነው፣ የኔ ጉዳይ እናቴ። ስለዚህ እኔ ወገቤን አስሬ አቤት የዛን ቀን ያድርሰን። እስቲ አላህ ያሳካው፣ እንድረስ። አዎ ስለዚህ አሚርዬ ለዚህ በመብቃት እጅግ ደስ ብሎኛል። እጅግ እንደው ልብ ለቤተሰቦቻችን ልቤን ከፍቼ ባሳያቸው በቃ እንዲህ ትልቅ ደስታ ነው ያለው ውስጤ። አዎ እናት ደግሞ የማንም ልጅ እንዲከፋ አትፈልግም፣ የማንም ልጅ ክፉ እንዲነካው አትፈልግም፣ የማንም ልጅ እንዲቸገር፣ የማንም ልጅ እንዲያጣ፣ ችግር እንዲደርሰው፣ መከራ እንዲደርስበት የማንም ልጅ ከነተረቱ ምን አለ መሰለ የወፍ ልጅ እንኳን መከራ አይግጠመው፣ የውሻ ልጅ እንኳን ክፉ ነገር አይግጠመው ትላለች እናት ማለት ነው። ስለዚህ እኔ አሚርዬ በጣም ነው የምወደው፣ የማስመሰል አይደለም፣ የእውነት ነው። ቤተሰቦቻችንም እንዲረዱን እፈልጋለሁ። ተረዱን ቤተሰቦቻችን። ሰማችሁ? በእናቴ እንዳትመጡብኝ፣ ወዴሶቻችን የእውነት ነው። ያው በእናቴ እንዳትመጡ ቤተሰቦቼ፣ በጣም አመሰግናለሁ። የኔ እናት ውድ ነው ማረግሽ። እና ደግሞ ፕሮግራም ላይ በተገበርሽበት ሰዓት ያው እንደ እናት አንዳንዴ እንደዚህ ቲክቶክ እንደዚህ ምናምን ብለው ማየት የሚያስችል ነገር አስቤ ነበር ለእናቴ። ብዙ ጊዜ ሽንት ቤት እንደገባብሽ ሰምቻለሁ። ያው ነግሮኛል። ያው ይገዛል፣ ሽንት ቤት ይገባል፣ ያው ይገዛል፣ ሌባ ይወስዳል። አሁን ደግሞ ያው ነው ነገረኝና እገዛላታለሁ። ልጆች ነይ ካርድ ልብላልሽ እያሉ ይወስዱባታል አለኝ። ስለዚህ እናታችን ይሄን ስልክ ያው የምታዩ ሰዎች የምታዩ ሌቦች ይሄ ስልክ እንዳትወስዱ የኔ ነው። እና አንዳንዴ ቤት ውስጥ ቲክቶክ ብትጠቀሚበት ዩቲዩብ የምታይበት ያው እንደ እናቴ ያንስሻል፣ ግን ትንሽዬ አነስ ያለች ነገር ለእናቴ አስቤያለሁ። እናቴ ስልክ ነው እንደምትሰጠኝ? አዎ የኔ እናት ይሄ ቪዲዮ ደግሞ 5000 ላይ ከገባ ቀጣይ 13 ፕሮ ማክስ እናቴ የኔ እናት ልጅ እኮ ነው። ይሄ ሁለት እንደ ሁለት አይቆጠርም። ትክክል ነው። ይሄ ልጅ እኮ ነው፣ እንደ ሁለት አልቆጥረውም። እኔ ግን እሱ በዚህ አሁን በዚህ ሰዓት እሱ በጣም ብዙ ወጪ ያለበት አሞት ነበር። ያው ኦዲየንሳችን ያውቃሉ አሚር ምን ላይ እንደነበር ምን እንደደረሰበት። ግን ምንድነው መሰላችሁ ይሄ ለኔ አስቦ መስጠት አልነበረበት። ከሰጠኝ ደግሞ ልጄ የኔ እናት እንደዚህ ነው የሚባለው። እናቴ ይሄ እኮ ላንቺ ሲያንስሽ ነው። ተባረክልኝ፣ በጣም ነው የምወድ። ተባረክልኝ ያውዬ ብርክ በልልኝ። አሚን እናቴ። ያው ይሄው ያንተ አልገዛህ አየህ አይደል? አንተ ያልገዛህ በደንብ ይሁት ወዴንሶቻችን ቤተሰቦቻችን ይሁት በደንብ። ቀጣይ 13 ፕሮ ማክስ 5000 ላይክ አስገቡትና ሌላ 13 ፕሮ ማክስ ለናት ደሞ ይሄ ቪዲዮ ላይክ ገባ ነው። እኔ ደግሞ እኔ ሳይሆን ቤተሰቦች ይገዙ ደሞ ቤተሰቦቼ እንደሚያረጉት እርግጠኛ ነኝ። ይሄው ወዳችኋለሁ፣ እያያችሁ ነው እንደምታረጉልኝ። 5000 ላይክ ነው 5000 ላይክ እንደሚያስገቡት አምናለሁ። በእናንተ ተማመናለሁ የኔ እናት። እና ውድድ ነው እናረጋግሽ። እኔ በጣም ነው ወድ ያቡዬ ምን መሰለ ይሄ መሰለ ስልክ አንተ ሚሻል ይሄው ሲፎግርሽ ነው። ይሄ ሳምሰንግ ነው፣ ዝም ብለሽ አይፎን ነው እንዴ? ሳምሰንግ ነው ለካ። ይሄ ዝም ብለሽ ቤት ውስጥ አንዳንዴ ቲክቶክ ታይበታለሽ፣ ዩቲዩብ ታይበታለሽ። ይሄ ደግሞ ላንቺ ሲያንስሽ ነው የኔ እናት። ለእናትማ ያንሳታል። ይሄ በጣም ትንሽ ነው ለእናት። በርግጥ ማሰብ በአሁን ሰዓት ካንተ አልጠብቅም። ማሰብ ትክክል ነው። ማድረግ ደግሞ እጅግ ከሰማይ የመጠቀ ርቀት ያለው ስጦታ ነው። ስጦታ ትንሽ የለውም፣ ትልቅ እንደ ሰማይ የሚርቅ ነው ስጦታ ማለት ነው። ስለዚህ አመሰግንሃለሁ፣ እወድሃለሁ፣ አከብርሃለሁ። ልጅ ወልደክ ለመሳም አስተምረክ ለማስመረቅ ለመዳር ያብቃክ። ለኔም እድሜ ስጠኝ ለመመረቅ። ሰርግህን ለመብላት ያብቃኝ። ትልቅ ቦታ ድረስልኝ። እንጀራ ደግሞ ትልቅ
ትልቅ እንጀራ ይስጥ። አሜን። በዚህ አምናለሁ ትልቅ ቦታ እንደምትደርስ። መኪና ገዝተህ በመኪና ለማንሸራሸር ያብቃ ካሜሪዬ። ምንም ክፉ ነገር ካሁን በኋላ አቲ ክፉ ነገር አይንካ። ክፉ ነገር ካንተ ይራቅ። ክፉ ነገር አይንካ። ክፉ ነገር በፍጹም አጠገብ አይድረስ። አሜን። ወልዬም እንደዛው ነው። ይባረክልኝ። እሱ ጥሩ ወንድም ነው፣ ጥሩ ጓደኛክ ነው፣ ጥሩ ወዳጅ ነው። ካንተ ጋር ብዙ ዋጋ ከፍሏል። ያቡዬም እንደዛ ዋጋ ከፍሏል። ልጆቻችን ሁሉ ትልቅ ቦታ ደርሳችሁ ኦዲየንሶቻችንም ውጪ ያሉትም እነሱም ትልቅ ቦታ ደርሰው ለቤተሰቦቻቸው ለማስደሰት ያብቃቸው። አሜን። ተባረኩ። አሜን። ተባረኩልኝ። አሜን። የእናት ምርቃት ጠባህልም። አሜን በሉ ቶሎ ቶሎ። አሜን በሉ እናንተ ቶሎ ቶሎ ትልቅ ቦታ ድረሱ። እንጀራ ይስጣችሁ። አሜን። እናንተም ብቻ አይደላችሁም ልጆቼ፣ ኦዲየንሶቼም ሁሉም ልጆቼ ናቸው። ሁሉም የሚበልጠው ልጅ ደግሞ እኔ ነኝ። ከሁሉም ልጅ የምበልጠው ልጅ ከልጅ አይበላለጥም። አሚርዬ ልጅ ከልጅ በጣም እንደምትወጂኝ አውቃለሁ። አዎ ወድሃለሁ፣ በጣም ወድሃለሁ። በጣም እኔ ለማየት እንደተንከራተትሽ እናቴ ማቻ በቃ እናንተንም ነው የምትወዳችሁ። ኧረ ውድድ ነው። ሁሌ ነው መመርቃችሁ። ይባረኩ። ደግሞ አምራችሁ 5000 ላይክ እናታስገቡት ነው። ለምን እናት ራሳችሁ የምትገዙ ከሆነ 5000 ላይክ አስገቡት፣ ችግር የለውም። ኦዲየንሶቼ እናት ጠይቃ እናት 5000 ላይክ ብላ አሳፍሩኝም ልጆቼማ። እተማመንባቸዋለሁ የኔ እናት እና ሌላም ፕሮግራም እንደመጣሽም ሰምቻለሁ። ምንም ችግር የለም እናቴ። እኔ ደግሞ ምንም መጨነቅ የለብሽም። እኔ አሁን ላይ አልሐምዱሊላህ ጤነኛ ነኝ። ምንም እንትን የሚለኝ ነገር የለም። በቃ ሰው የሚልሽ ምናምን አሚር አበደ ምናምን ካሉሽ ምናምን አትስሚያቸው። እሺ ማን? ኧረ ይኸው በስልኬ ያረጋግጣለሁ። አሁን በስልኬ ነው ማረጋግጠው። እንደዚህ ደግሞ ቪዲዮ መደወል ትችላለሽ ማሚ። እንደዚህ ታረጊና እንዴት ነህ ቆሻሻ ቦታ ልሄድክማ ምናምን እያልሽ። ኧረ አትሄድም። ደግመህ እንደማትሄድ ተስፋ አደርጋለሁ። ስለዚህ ምንም እኔ ልጆቼ ብቻ ጤና ሆናችሁ እንድትኖሩ ነው የምፈልገው። እኔ ከያቡዬም ከቤትዬም ከማንም አለይህም። ማሚዬ ቆይ ሁሉም አገባ። ያቡን እንዴት ነው አንደሮ ማሚዬ? ያቡማ ሁሌ ከኔ ጋር ነው እያልኩት እኮ ነው። ስታገባ ምን ቤት ነው ይዘህ የምትመጣው? ከኔ አትወጣም። ለምን ሁሉም አግብቶ እየወጣ ነው። ያቡዬም አግብታ ወጣች። በቃ ቤት አይ ታግባና ትወጣለች። ቤትማ ገና ነው። መቼ ወጣች አልወጣች ያው እሷን እየተንከባከብኩ ነው። ወንድ ልጅ ነው ቤት የሚቀረው፣ ሴት ወጪ ነሽ ነው ይባላል እንዴ? ኧረ አይባልም። በአሁኑ ሴትም ትኖራለች። አይ አይደለም። አይ ጉዴ። ያው እኔ ደስታ አንቺ የእናቴን ደስታ ማየት ነው የምፈልገው። እኔ አንቺ እኔና እርሶ በቤቲም ብቻ አይደለም እኔና አንቺ የምንተዋወቀው። እኔ መክረሽኝ ገጽተሽኝ ስንት ነገር ብለሽኝ እንደ እናት መክረሽኝ የታክሲ ሰተሽኝ ታውቂያለሽና ልጅ አይደለህም እንዴ? ይሄ ታዲያ እንደ ውለታ ይቆጠራል? በፍጹም እናት እና እናንተም ያሰባችሁት ነገር አለ መሰለኝ። ፕሮግራም ያቡ እየጠቀሰኝ ነው። እወዳችኋለሁ እናቴ። በጣም አከብርሻለሁ። እሺ እኔም እወድሃለሁ የኔ እናት። በሰላም ያገናኘን። እኔም በጣም ነው የምወድህ የኔ ልጅ። ተባረክልኝ። እሺ እናቴ ክበርልኝ። ክበር እንዳከበርከኝ ክበር። አሚን። ቤተሰቦቼ እወዳችኋለሁ። ይመቻችሁ።